ሰላም ሰላም እንዴት ናችሁ? ኮምፒውተራችሁ ስፒዱ በጣም እየቀነሰ ስራ መስራት ያልቻላችሁ ሰዎች ይሄ ቪዲዮ ለእናንተ ነው የተሰራው። ላይክ ሰብስክራይብ እያደረጋችሁ ለብዙ ሰው እንዲዳረስ እናንተም የዚህ ቻናል ፋሚሊ ሁኑ። ኮምፒውተራችሁን ስፒድ ለመጨመር 3 ሜትዶችን እናያለን። የመጀመሪያው ሜትድ ኮንትሮል አር ብላችሁ እንትን ትሉና ከዛ ኤምኤስ ኮንፊግ የሚል አለ። ኤምኤስ ኮንፊግ ያው እዚህ ጋር እኔ በፊት ስለጻፍኩት ይመጣልኛል። ኤምኤስ ኮንፊግ ታደርጉና ኦኬ ትሉታላችሁ። ከዛ በኋላ ኦኬ ስትሉት እዚህ ጋር ይሄ ኦፕሽን ይመጣል። ሲስተም ኮንፊግሬሽን የሚል ይመጣል። ቡት የሚለውን ትነካላችሁ። ቡት የሚለው ውስጥ እዚህ ጋር አድቫንስ ኦፕሽን የሚል አለ። አድቫንስ ኦፕሽን ትነካላችሁ። ከዛ ነምበር ኦፍ ፕሮሰሰራችሁን እንትን ትሉታላችሁ ትሰጡታላችሁ ማለት ነው። እኔ አንድ ስላለኝ ዊንዶው 11 ብቻ ስላለኝ አንድ እለዋለሁ። ከዛ አንድ ካላችሁት በኋላ ያው እዚህ ጋር እንደምታዩት አንድ ነው። እዚህ ጋር አፕላይ ኦኬ ትሉታላችሁ ማለት ነው። ያው ከዛ ሪስታርት የሚል አለ። ሪስታርት ታደርጉታላችሁ። ሁለተኛው ደግሞ ሜትድ ቱ ደግሞ አሁን እዚህ ጋር ምንድነው የምንለው ሴቲንግ የሚል አለ። ሴቲንግ ውስጥ እንገባለን። ከዛ በኋላ ሲስተም የሚል አለ። ሲስተም የሚለው ውስጥ እንገባና እንደምታዩት እንደዚህ አይነት ኦፕሽን ይመጣል። ከዛ አባውት የሚለው ውስጥ እንገባለን። አባውት የሚለው ውስጥ ከገባን በኋላ እንደምታዩት እንደዚህ አይነት ኦፕሽኖች ይመጣላችኋል። እዚህ ጋር አድቫንስ ሲስተም ሴቲንግ የሚል አለ። እሱን ትነኩታላችሁ። ከዛ ፐርፎርማንስ የሚል አለ። እዚህ ጋር ቪዥዋል ኢፌክት፣ ፕሮሰሰር ስኬጁሊንግ፣ ሜሞሪ ዩዜጅ ኤንድ ቨርቹዋል ሜሞሪ የሚል አለ። እሱን ክሊክ ታደርጉታላችሁ። እኔ መጀመሪያ ስላደረግኩት እናንተ ግን ጀስት ፎር ቤስት ፐርፎርማንስ የሚለው ላይ አድርጋችሁ ኦኬ ትሉታላችሁ። እናንተ ጋር ሲሆን አፕላይ ኦኬ ነው። እኔ ጋር ግን ኦኬ ብቻ በፊት ስላደረግኩት ኦኬ የሚለውን ትነኩታላችሁ። እዚህ ጋርም አፕላይ ኦኬ ትሉታላችሁ። ቤስት ፐርፎርማንስ ይሆናል ማለት ነው። ሌላኛው ሶስተኛው ኮንትሮል አር ትላላችሁ። ቴምፕ ወይም ቴምፖራሪ ፋይሎቻችሁን ማጥፋት ማለት ነው። ቴምፕ ብላችሁ እንደዚህ ስታደርጉት እንደዚህ አይነት ኦፕሽን ይመጣል። ኮንትሮል ኤ ኮንትሮል ዲ ታደርጋላችሁ። እዚህ ጋር እችኛዋን በተን ኦኬ ብላችሁ ስኪፕ ትሉታላችሁ። ከዛ ደግሞ እንደገና ኮንትሮል አር ትነካላችሁ። ከዛ ከፊትና ከኋላ ፐርሰንት ትጨምሩበታላችሁ። እንደዚህ ፐርሰንት እዚህ ጋርም ፐርሰንት ትጨምሩበትና ኦኬ ትሉታላችሁ። ከዛ እንደዚህ ፋይሎቹን ያመጣላችኋል። ኦኬ ትሉታላችሁ። ኮንትሮል ኤ ትሉትና ኮንትሮል ዲ ብላችሁ እንደ ቅድሙ ተመሳሳይ ስቴፕ ትከተላላችሁ። እችኛዋን ኦን አድርጋችሁ ስኪፕ ትሉታላችሁ። ስለዚህ ፋይሎቹን ያጠፋላችኋል። ኮምፒውተራችሁ ስፒዱ አሁን በጣም አሪፍ ሆኗል ማለት ነው። ይሄንን ስቴፕ ከጨረሳችሁ በኋላ ምን ታደርጋላችሁ? ዊንዶ ማነው አልት ኤፍ4 የሚለውን ትነኩና ከዚህ ከድሮፕ ዳውን ውስጥ ከሚመጣላችሁ ውስጥ ሪስታርት የሚለውን ነክታችሁ ሪስታርት ታደርጋላችሁ። አለቀ፣ ጨረስን። ይሄኛውን ስቴፕ ከጨረስን በኋላ ኮምፒውተራችን ስፒዱ ይጨምራል፣ ፐርፎርማንሱ ይጨምራል፣ በፊት ስታክ የሚያደርገው ነገር ይቆማል ማለት ነው። እንደዚህ አይነት መረጃዎች እንዲደርሷችሁ ላይክ፣ ሰብስክራይብ ያደረጋችሁ ቻናሉን ደግፉ። እኛ ይሄንን ፕሮግራም ይሄንን ትምህርት ስናዘጋጅላችሁ በጣም ብዙ ነገሮችን ሰርች አድርገን ብዙ ጊዜያችንን አጥፍተን ብዙ ሞክረን ውጤቱን ቼክ አድርገን ነው ለእናንተ የምናቀርበው። እናንተ ደግሞ ጀስት ሰብስክራይብ በማድረግ ብቻ ቻናሉ እንዲያድግ ማድረግ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ፣ ሰብስክራይብ ያደረጋችሁ ፋሚሊ ሆኑ። አመሰግናለሁ። ሰላም